ስንቶቻችሁ ደብረ ብርሃን ከተማ ውስጥ በደርግ ዘመነ መንግስት የተገደበ ግድብ እንዳለ ታውቃላችሁ? ግድቡስ ለምን ሰው ይፈራዋል የሚለውን ወደፊት የምናይ ይሆናል ማለት ነው። ወጣቶችም ወደ ቦታው ሄደው የትውስታ ፎቶችን ይጠቀሙ ነበር። ይህ እንዳለ የምትመለከቱት በክረምቱ ወራት ሙሉ በሙሉ በውሃ እንደሚሸፈን ነግረውኛል ማለት ነው። ወደ አካባቢው እንግዲህ ከደብረ ብርሃን ከተማ ብዙም አይርቅም። ማለትም ይህ አንሳስ ሰፈር የሚባለው ከአንሳስ ቤተክርስቲያኑ ጀርባ ቀጥታ የምታገኙት ይሆናል ማለት ነው። እንግዲህ እንደምትመለከቱት ነው። ይህ አሁን እኛ እየተራመድንበት ያለ ነው። በክረምት ወራት ሙሉ እንደሚሞላ የራሱ የሆነ ማስተንፈሻ እንዳለው አሳይተውኛል። እንግዲህ ይህ ማስተንፈሻ እንዲሁም የውሃውን ሁኔታ ቴስት ማድረጊያ ለመስኖ ልማት እንዴት እንደሚጠቀሙት እና ከግድቡም ጀርባ የካሮት መስኖችን የምናይ ይሆናል ማለት ነው። አሁን ላይ ካሮቱን ነቀላ ላይ ናቸው። እዛው ሄደን የምናይ ይሆናል ማለት ነው። እንግዲህ ደብረ ብርሃን እንደምታዩት በኢንዱስትሪ በተለያዩ ገዳማትና ደግሞ እንደዚህ አይነት ቦታዎች አሉ ማለት ነው። ታዲያ ይህ አካባቢ እንደምትመለከቱት ነው። በፊት ላይ ያሉት ብረታ ብረቶች ሳይወርቁ ብዙ የትውስታ ፎቶች የተነሱበትም ሰዎች አሉ። በጣም እንግዲህ የሚገርማችሁ ነገር ይህ የምትመለከቱት መንገድ ነው። ምንም አይነት ሲሚንቶ የወጣበት ነገር የለም። የተጠረቡ ድንጋዮችን በማቀናጀት ብቻ የተሰራ ነገር ነው ማለት ነው። የግድቡ እንግዲህ ብርሃን ከተማ ቆይታችሁን ስታደርጉ ወደዚህ አካባቢ የምትመጡ መልካም ነው። አይታችሁት ብትሄዱ ይህን ብረቱ እንግዲህ እዚህ ላይ ነበረ። የሆነ እንደ ድልድይ ነገር ነው ራሱን የቻለ እዛው ውሃው ላይ እና እዚህ አካባቢ ላይ ነበር እየመጡ ትውስታ ፎቶችን የሚነሱት ማለት ነው። ታዲያ እንግዲህ ግድቡንም አልፎ ምሪቶች ተመርተው እንደምትመለከቱት ቤቶች ወደ ከተማ መስፋፋት ጀምረዋል ማለት ነው። አሁን ላይ እንደምታዩት ብረቱም መሰረተ ልማቱም እየበሰበሰ ተቆራርጦ ወድቋል። እንግዲህ ግድብ በጣም ደስ የሚል ቦታ ነው። ብዙም ከአንሰስ ማርያም ቤተክርስቲያን እንደምትመለከቱ ነው። ይህ ባህር ዛፉ አካባቢ የአንሰስ ማርያም ቤተክርስቲያን ዘርፈ ብዙ ጠቀሜታ ነው ያለው። ወጣቶች የተለያየ እንትን ቦታ ከሚውሉ እዚህ መጥተው የተለያየ ነገርን ቢያሳልፉ መንፈሳቸውን ቢያድሱ ዘርፈ ብዙ ጠቀሜታ አለው ብለን እናምናለን እና ያው በአግባቡ ቢሰራና ወደፊት ታይቶ በደንብ ቢሰራበት ጥሩ ነገር ያመጣል ብለን እናስባለን። ለከተማ አንደኛ በእርግጥ አሁን ጥቅም እየሰጠ ነው ማለት ከማላሳጣት እየለመደበት ነው። ግን ትኩረት ተሰጥቶ ቢሰራበት አንድ መናፈሻ ይሆናል። አሳ ራሱ የአሳ ማጥመጃ ይሆናል። በነገራችን ላይ አንዳንድ ሰዎችም ሳትያሉ እዚህ ህይወታቸውን የሚያጡ ሰዎች አሉ። እሱ ነገር ራሱ ጥንቃቄ ቢደረግበትና ትኩረት ተሰጥቶ ቢሰራበት ይሄ ራሱ ሊተርፍ ይችላል እና ይሆናል። ከዛ ሰውም ወዶት ይመጣል። እዚህ ደብረ ብርሃንም ለሱ ሲል እዚህ መጥቶ አረፍም ብሎ መሄድ ይችላል። ደስ የሚል ነገር ይኖራል። ቢሰራ አሪፍ ነው። ስርዓት ይዞ በተጠበቀ መልኩ ቢሰራ እዚህ አካባቢ እንደሚታየው ማዶ ላይ የመኖሪያ መንደር ነው፣ እዚህ ማዶ መኖሪያ መንደር ነውና አሁን የመኖሪያ መንደር እንደመስፋፋቱ ብሎ ሲጠቀሙ ሁኔታዎች ምናምን ወደዚህ መተው ወደ አጉል ነገር እንዳይገቡ ወይ የሆነ ነገር ማወኛ ምናምን ገበያ ያስገኛል። የከተማው ልጆችንም ምኖችንም ይጠብቃል፣ የሰው ህይወትንም ይታደጋል ማለት ነው እና ይሄ ታስቦበት ሊሰራበት ይገባል። ደስ የሚል ነገር ለደብረ ከተማ ደስ የሚል ነገር ቢሰጥ ሀሳብ እሰጣለሁ። ይሄ ትኩረት ሰጥቶት ቢሰራ ለከተማው ደስ የሚል ነገር ስለሚሰጥ ትኩረት ተደርጎ ይሰራበት እና እኛም ደስ ይበልም ያደግንበትም ከተማ ትልቅ ነገር ነው። ዛሬ እንግዲህ የምገኘው በደብረ ብርሃን ከተማ ከከተማዋ ትንሽ ወጣ ብላ ግድብ የሚባል ሰፈር ነው ማለት ነው የመጣሁት። እንግዲህ ይህ ግድብ በደርግ ዘመነ መንግስት የተገደበ ሲሆን እንግዲህ ማህበረሰቡ ለተለያየ መሰረተ ልማት እንዲሁም ለመስኖ ልማቶች ይጠቀሙታል ማለት ነው። አንድ ባንድ ሁሉንም ማሳያችሁ ይሆናል ማለት ነው። እንግዲህ ይህ በጣም ግዙፍ የሆነ ድልድይ አለ በመካከሉ። በድልድይ ውስጥ እንግዲህ ውስጥ ለውስጥ ሰርተው ወደ ሌላኛው ጋር አሻግረው የሚጠቀሙበት የመስኖ ቦታ አለ። ያ መስኖ ቦታ የማሳያችሁ ይሆናል ማለት ነው። እንግዲህ ይህ ግድብ ቦታዎችን እንዳሳያችሁ ያኛው የብሱ ከግድቡ ውጭ ያለው አካባቢ በክረምት ወራት እንደሚሞላ ነው የነገሩኝ። አሁን ላይ እንደምታያቸው እዚህ ጋር ብረቶቹ እንዳሳየኋችሁ ፈራርሰው ምናምን የሚታዩት እንግዲህ ብዙ የሆነ አሁን ላይ መሰረተ ልማት እየተሰራባቸው ባለመሆኑ የአካባቢው ገጽታ እየደበዘዘ እንደሆነ ነው የሚናገሩት ወጣቶቹ። በተረፈ ይህ አካባቢ ጥሩ ልማት ቢደረግበት ለከተማዋም ጥሩ ገጽታ እንደሚያመጣ ነው የነገሩት። እኔም ከቦታው በመገኘት እንዳየሁት እንግዲህ አምኜበታለሁኝ። በጣም ብዙ ነገር መሰራት የሚቻልበት ነው። እንግዲህ ትንሽ የራሱ የሆነ ምንጭ የለውም። በክረምት ወራት በራሱ ጊዜ ነው የሚጠራቀመው ማለት ነው። እንግዲህ ሰው ሰራሽ ግድብ ነው ማለት እንችላለን ማለት ነው። የተለያዩ ለመስኖ ልማቶች እንዲሁም ለአሳ ማስገሪያዎች ሁሉ ይጠቀሙት እንደነበረ
አልፎ አልፎም እንግዲህ እንደምትመለከቱት መሰረተ ልማት ብዙም ጠባቂም ስለሌለው በአካባቢው የሚኖሩ ልጆችም እንደ መናፈሻነት ወጥተው እንዳጋጣሚም ህይወታቸውን የሚያጡበት ነገር አለ ማለት ነው። ይህ እንግዲህ የመሰረተ ልማት ጉድለት እንጂ የግድቡ ጉድለት እንዳልሆነ ወጣቶቹም ነግረውኛል። ወጣቶቹም አልባሌ ቦታ ከሚያሳልፉ ለከተማውም ትልቅ ገጽታ እንዲያመጣ ትኩረት ያላቸው አቅሙ ያላቸው ይህንን ለማልማት የሚመለከታቸው አካላት ተተባብረው እዚህ አካባቢ ላይ ጥሩ መሰረተ ልማት ቢያደርጉ ለከተማውም ትልቅ አስተዋጽኦ እንደሚያበረክት ነግረውኛል ማለት ነው። እንግዲህ አካባቢውን አንድ ባንድ የማሳያችሁ ይሆናል ማለት ነው። ዛሬ እዚህ በመገኘት በጣም ደስ ብሎኛል። ጓደኞቼን በቅንነት ግድብን ማሳየት አለብን ብለው ወደዚህ ይዘው መጥተዋል ማለት ነው። እንግዲህ እንደምትመለከቱት ነው አካባቢው ሙሉ በሙሉ አንድ ባንድ የማሳያችሁ ይሆናል። እንዴት ውሃውን እንዴት እንደሚጠቀሙት በመስኖ በበጋ ሰዓት እንግዲህ እንደምትመለከቱ ከዚህ ላይ በመቅጃ እየተጠቀሙ አይደለም። ውስጥ ለውስጥ ይህንን የሚያክል ግድብ እንደምትመለከቱት በግድብ ውስጥ ለውስጥ የራሱ የሆነ መዝጊያና መክፈቻ ያለው ቦታ ሆኖ አግኝቼዋለሁ ማለት ነው። ይህም ደግሞ ትልቅ ጥበብ ነው። ወደ ሌሎች ቦታ እንደዚህ አይነት ነገሮች በሚገጥማቸው ጊዜ ሌሎች ፕሮጀክት ሲሰሩ ከዚህ ላይ ትልቅ ጥበብ መማር ይችላሉ ብዬ አምናለሁ ማለት ነው። አላሪ ብለን ደግሞ አሁን የመስኖ ልማት እንዳጋጣሚ ካሮት እየነቀሉ አይተናል። ካሮት ቦታ የካሮት መስኖ የሰሩበት አካባቢ ላይ ሄጄ ማሳያችሁ ይሆናል። ስንመለስ እዚህ አካባቢ መናፈሻ አለ። መናፈሻውን የምንጎበኝ ይሆናል ማለት ነው። ቆይታችሁን ከኔ ጋር አድርጉልኝ። ሰብስክራይብ ማድረግ አይረሳ። አዲስ አካውንት ነው ቤተሰብ ሁኑ ማለት እፈልጋለሁ። ዝናብም እየመጣ ስለሆነ አሁን በጊዜ መመለስ ስላለብኝ ተመለከቱት። ይህንን ግድብ ከገደቡ በኋላ ነው እንግዲህ ውስጥ ለውስጥ የሚሄዳል። እዛ ካሮቱ ቦታ የምንሄድ ይሆናል። አካባቢ እንግዲህ እንደምትመለከቱት እንደዚህ ነው። በጣም ነፋሻማ ቦታ ነው። ወደዛ ጋር ለወጣቶች አሪፍ መዝናኛ የሚሆኑ ቦታዎች አሉ። የጽዳማው ቦታ ማለት ነው። እንግዲህ እንደምትመለከቱት ይህ ቀደም እንደነገርኳችሁ የብሱ ቦታ በክረምት ወራት ግድቡ በሚሞላ ሰዓት ይሞላሉ ማለት ነው። ያው ውሃው ማለት ነው። እንግዲህ በጣም በሚሞላ ሰዓት በዚህ ላይ አይደለም ውሃው የሚሻገረው፣ በዛ ጋር የሆነ ማስተንፈሻ ቦታ አለው ማለት ነው። ዝናብም እየመጣ ስለሆነ ካሮቱን ቦታ አሳያችሁና እዚች ጋር ደግሞ ማስተንፈሻዋን ቦታ የምናይ ይሆናል ማለት ነው። ወደ ቪዲዮ ተከታተሉ። ሰብስክራይብ ማድረግ አይረሳ። በዚች እንወርዳለን። አስብለሽ እንግዲህ እንደምትመለከቱ ይህ ተጠረበ ድንጋይ ነው ማለት ነው። እንግዲህ ግድቡ የተሰራው አስቡት። በአሁን ሰዓት ግድብ ለምን ያክል ፈተና እንደምናይ ታውቃላችሁ። ግን ከደርግ ዘመነ መንግስት ጀምሮ የተሰራ ግድብ ነው። እንግዲህ እንደምትመለከቱት ምንም አይነት ሲሚንቶ የተጠቀሙት ነገር የለም። የተጠረቡ ድንጋዮችን እንደዚህ በቅርጽ በዲዛይን በማድረግ ነው ማለት ነው። ታዲያ እኔም እዚች ጋር ቁልቁለቷን ኮረድኩ በኋላ በጣም ደስ ብሎኝ እንደምታየኝ ነው ማለት ነው። አሁን ወደ እንግዲህ ቤተሰብ የምትመለከቷት እቺ በትንሽ ቆርቆሮ የተሰራች መስኖ በሚጠቀሙ ሰዓት መክፈቻ መዝጊያዋን ቦታ የማሳያችሁ ይሆናል ማለት ነው። ይህችን እንደምታዩት ውስጥ ላይ ያለችዋን እሷን በመጠቀም ነው በበጋ ወራት ለመስኖ ልማትና ለተለያዩ ውሃውን ለመጠቀም በመዝጋት ነው ማለት ነው። ይህ እዚህ ጋር እንደምትመለከቱት የድንች መስኖ ልማት ነው ማለት ነው። አሁን እየሄድን ያለነው ወደ ካሮቱ ልማት ጋር ነበረ። ተመልሰን መተናል። ውሃውን እንዴት ቴስት እንደሚያደርጉት ለአሳዎቹ ለምኑ እንዴት ምን አይነት ሁኔታ ላይ እንደሆነ ቦታውን የምናይ ይሆናል ማለት ነው። አንደኛው ማስተንፈሻ ጋር ደርሰናል። ለዚህ ጋር ጓደኛዬ እየነገረኝ ያለው ይህ አንደኛው ማስተንፈሻ ነው ማለት ነው። እንደምትመለከቱት ነው። ይህ ይከፈታል። በዚህ ጋር ውሃዎቹ ቴስት ይደረጋሉ ማለት ነው ምን እንደሚመስል። ሌላኛዋ ደግሞ የሆነች ክብ ነገር ናት። እዛ ጋር እንደምታዩት ቆይ እስኪ እዛው ቦታው ሄደን እናሳያችሁና ይሄ ነው ዋናው ነገር ውሃውን ቴስት የሚያደርጉበት ውስጥ ላይ ምን እንዳለ ምናምን ማለት ሁኔታውን የውሃውን ሁኔታ በዚህ ነው እንግዲህ እንደምትመለከቷት ናት። ይህን ሁሉ አርቀው ሰርተውታል። አሁን ላይ ግን እንደምትመለከቱት ታዲያ አካባቢው የድሮ ገጽታውን አጥቶ እየደበዘዘ ይገኛል ማለት ነው። ለዚህም ነው እንግዲህ እነሱም በቁጭት ይሄ ነገር ቢለማ ደብረ ብርሃን ከተማ እንዲሁም በዙሪያው ላሉ ወጣቶች ጥቅሞችን ያመጣልም ያሉት። ሌላኛው ምክንያት ደግሞ አካባቢው በጣም ሰዎች ይፈሩታል። የተለያዩ ሰዎች እንደ አጋጣሚ በእንቅስቃሴ በሚያደርጉ ሰዓት ሳት እያሉ ህይወታቸውን ስለሚያጡ ነው። ታዲያ እንግዲህ ይህን አካባቢ መፍራት ሳይሆን አካባቢውን በማልማት ጥሩ የሆነ ነገሮችን ይዞ መምጣቱ መልካም ነገር ነው ብለው ያምናሉ እነሱም። እናም ሰብስክራይብ ማድረግ አይረሳ። ቤተሰብ ፋሚሊ ሁኑ። መልካም ቆይታ ይሆንላችሁ። አሁን ደግሞ እስኪ በአካባቢው የሚጠቀሙት የካሮት ወይም የተለያዩ መስኖ ልማቶች በአካባቢው አሉ ማለት ነው። ያንን የመስኖ ልማት አይተን እንመለስና ሌሎች አንዳንድ የምናያቸው አካባቢዎችም ካሉ በዛው የማሳያችሁ ይሆናል ማለት ነው። ሰብስክራይብ ማድረግ አይረሳ። በድጋሚ መልካም ቆይታ ይሆንላችሁ።
ችን በመጠቀም የተለማ የድንች ልማት ነው ማለት ነው። ታዲያ ከዚህ አልፎ ነው ወደዚያ ትንሽ ከሄድን በኋላ የምናገኘው ካሮት ልማቱ ማለት ነው። አሁን ደግሞ ወደ ካሮቱ ሰፈር ይሄ መስኖ ልማቱ እየጫኑ ነው እንግዲህ ወደ ካሮት አካባቢ ከዚህ የተጠቀሙትን መስኖ ማለት ነው። ያንን የምናየው አንዳንዶቹ በአመት ሁለት ነው እዚህ መሬት የሚያበላው ማለት ነው። እዚህ ጋር ካሮቱን እያጠቡ ናቸው። በጣም ነው ደስ የሚለው አካባቢ እንደምታዩት ነው። እንግዲህ ሰብስክራይብ ማድረግ አይራ። በመቀጠል ደግሞ አካባቢው እንደምትመለከቱ ፓሱ በጣም ይረብሻል። ጀኔሬተሩም ጭምር ያው ብዙም እንዲሰማ ስለማያደርግ ነው። ቀደም ያያችሁት መክፈቻ መዝጊያው አለ፣ እዛ ጋር ይከፈታል። ከዚህ ጋር ነው ጀኔሬተሩ ስቦ ወደ ተለያዩ የማሳዎች የሚያሰራጨው ማለት ነው። እዛ ጋር የምትመለከቷቸው ነቀሉ ካሮቶችን በማጠብና ኩንታል ውስጥ እያስገቡ በመስፋት ላይ ያሉ ሰራተኞች ናቸው ማለት ነው። ከዛው ከቦታው በመገኘት አሳያችኋለሁ ካሮት ምን እንደሚመስል፣ ጥራቱንም ታዩታላችሁ ማለት ነው። ይሄ የምትመለከቱ ደግሞ ለመጪው ክረምት ወራት በራሱ ጊዜ የሚለማ መሬት በእርሻ ላይ ናቸው ማለት ነው። ካሮቱ በስማም እንደዚህ እንደምታዩት ነው። ጥራቱ ብዛቱንም እያያችሁት ነው። ምን እንደምትመለከቱት አሁን ካሮት ከዚሁ አካባቢ የመጣ ምርት ነው ማለት ነው። ከዚህም እንደምትመለከቱት እንግዲህ በከተማ ውስጥ ትልቅ የሆነ የመስኖ ልማቶች ይካሄዳሉ ማለት ነው። ግብርናውም እንደምትመለከቱት በዚሁ አካባቢ ላይ ብዙ ልማቶች እያሉ ወጣቶችም የስራ እድል እያገኙ ኢንጌጅ አድርገው ይሰራሉ ማለት ነው። በመቀጠል እንግዲህ ያ የግድብ ውጤት ያ ብቻ አልነበረም። እንደምትመለከቱት በጣም በብዙ መኪናዎች ነው በዚህ አካባቢ ተጭነው የሚወጡት ማለት ነው። ካሮት አያሳስብም ማለት ነው። በደብረ ብርሃን ከተማ ላይ ስትኖሩ ሌሎች የኢንዱስትሪ ግብአቶችም እንደዚሁ በደጃችሁ ታገኛላችሁ ማለት ነው። እኔ ዛሬ እዚህ ቦታ በመገኘቴ በጣም ደስ ብሎኛል ማለት ነው። በቀጣይ ሌላ መናፈሻዎች ቦታዎች እስከሚሄድ ድረስ የተለያዩ ቦታዎችን የሚሄድ ይሆናል ማለት ነው። እንደምትመለከቱት ሙሉ ካሮት ተቀድሞ እዚህ ጋር ደግሞ ለራሳችን የምንጠቀመው የተወሰነ ካሮት ተሰተናል ማለት ነው። እንደምታዩት ነው። በጣም ጽድት ያለ ካሮት ነው። በጣም ደስ ይላል። እዚች ጋር ቁጭ ብለን እስኪ እንብላ ብለናል ማለት ነው። ታዲያ እንደምትመለከቱ ነው ሁላችንም ወደ መብላት ደረጃ ሄደናል ማለት ነው። በጣም ነው ደስ የሚለው ሲጀምር አሁን አብዛኛው ካሮት በምንገዛ ሰዓት ገበያ ላይ የምናማርረው ፓርት ላይ እንደምትሄድ ከውስጥ ተቆርጦ የሚወጣ በጣም የሚሻት ነገር አለ። ያ ነገር አይታይበትም። ለምሳሌ በጣም ጽድት ያለ ነው። በጣም ነው ደግሞ የሚጣፍጠው። እግዚአብሔር እና የደብረ ካሮት ታገኛችሁ በተለይ አይጨመረ ደግሞ እንደዚህ ሌላ ነገር እንዳታስብ ነውር ነው ጋይስ። አሁን ላይ ያለው የዘሩ ማዳበሪያ ነው። የመኸር እንትን ነው ማዳበሪያ፣ የነጩ ማዳበሪያ ነው። ገብስ መሰለኝ። በነገራችን ላይ የግድብ ውሃ ባይኖር ይሄ መሬት በአመት አንዴ ብቻ ነበር ሊመረትበት የሚችለው። ግድቡ ውሃ ስላለ ነው በአመት ሁለቴ። በበጋ አሁን ይሄ ካሮት ካሮቱን ነቅለውት ነው የዚህ አሳያቸው ሰዎቹ የሚዘሩት። ካሮቱን ነቅለው ድጋሜ ደግሞ ለህዳር ታህሳስ የሚደርስ ሰብል የዘሩት ከ3 ወር እስከ 4 ወር ባለው በደንብ ከተንከባከቡ ይደርሳል ነው ያለው ማለት ነው። ይደርሳል ለዛ ይደርሳል። ጋሚ የተዘራ ነው አሁን ያለው እና እዚህ ደግሞ ሌሎች አካባቢዎች ዞሮ እንዳያለን ግድቡ ማሻገር ደግሞ ሌላ መናፈሻ ላይ አናባሪ ብዙ ሊቆች ተማሪዎች አሉ። ከዚህ
ካንሳስ ማርያም እና ተማሪዎች የሚመጡ እዚህ ያነቡባታል። እቺ ቦታዋል ሜዳማ ናት፣ ጭቃማ አይደለችም፣ ደስ የምትል ቦታ ናት። በበጋ ደግሞ በጣም ጥላም ስላላት አረንጓዴ ስለሆነች የሚረብሽም ነገር ስለሌለው ሰዎች ይጠቀሙባታል። ተማሪዎች በጣም ያነቡባታል። ከመድረሳችን ለጭፈራ የሚጋብዝ ሙዚቃ ተከፍቶ ነበረ። እኛ ደግሞ አላስችል ብሎን ማንችለውን ነገር ወዝ ወዝ ካላልን ብለን ይሄው እዚህ ጋር ወዝ ወዝ እያለን ነበረ። ዝናቡ በጣም አላስቀምጠን ሲለን ተመልሰን ቤት ቀይረን ወደ ውስጥ ገብተን ትኩስ ነገር ተጠቅመን ዝናቡ እስከሚያባራልን እኛም ቁጭ ብለን ጠበቅን። እሱ አባራቱ አልቀረም አባራ። አሁን ወደ ከተማ ለመውጣት ተነስተናል ማለት ነው። አሁን ወደ ውጪ እየወጣን ነው። እንደምትመለከቱት ግቢውም ይህንን ይመስላል። በፈጣሪ ስም አሁን በር ላይ ደርሻለሁ ማለት ነው። ወደ ከተማ ጉዟችንን አድርገናል ማለት ነው። አጼ ዘርዓ ያዕቆብ ፍርድ የሰጡበት ቦታ እንዲሁም አህመድ ግራኝ ፈረሶችን ሲያስርበት የነበረውን ትክል ድንጋዮችን የማሳያቸው ይሆናል። በቀጣይ ወደ ሌላ ሀገር እስከሚሄድ ድረስ ደብረ ብርሃን ላይ የተወሰኑ ቪዲዮዎችን እሰራለሁ ማለት ነው። መልካም ጊዜ። ህንድ ሀገር ቢሆን አስባችሁ ጥሎች ጥለው ነበር የሚያገቡት።